አመታዊውን የአሳይለም ፊ ወይም ደግሞ ክፍያ ከፍለዋል? ያልከፈሉ ከሆነ አዲስ ማወቅ የሚገባችሁ ነገር ስላለ ነው ያንን ሼር ለማድረግ ነው የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ባለፈው ዲኤችኤስ እኔም በተደጋጋሚ ፕሮግራም ሰርቼበታለሁ። ማንኛውም ጥገኝነት ጠያቂ ሰው ወይም አሳይለም አፕሊካንት በፍርድ ቤትም ከሆነ ወይም ደግሞ በዩኤስሲአይኤስ ደረጃ አፈርማቲቭ አሳይለም ቢሆን ማንኛውም ሰው 102 ብር በየአመቱ መክፈል አለበት የሚል አዲስ ድንጋጌ አውጥቷል። ድንጋጌው እንኳን የወጣው ባለፈው አመት ነው፣ መሀከል ላይ ተቋርጦ ነበረ። አሁን እንደገና በዚህ አመት ደግሞ እንዲቀጥል ተደርጓል። ብዙዎቻችሁ ከፍላችኋል፣ ብዙ ጠበቆቻችሁም ነግረዋችኋል። እኛም አንዳንድ ጊዜ በሶሻል ሚዲያ መተን ማድረግ የሚገባችሁን ነገር ለማሳወቅ ሞክረናል። አንዳንድ ሰው ግን አሁንም ድረስ ያልከፈለ አለ። ችግሩ ደግሞ ምንድነው? ዩኤስሲአይኤስ ወረቀቱን ከላከላችሁ በኋላ ወረቀቱ ካለፈ በኋላ ይደርሳችኋል፣ ወይም ደግሞ ኦንላይን አፕሊኬሽናችሁን ቼክ አታደርጉትም። ቀኑ ካለፈ በኋላ ለመክፈል በምትሞክሩበት ጊዜ ሲስተሙ አይቀበልም። ያን 102 ብር አይቀበላችሁም እና ብዙ ሰው ፓኒክ ያደርጋል። ምክንያቱም ደግሞ ፓኒክም ልታደርጉ ይገባል። ምክንያቱም it is very serious የሆነ ነገር ነው። አልተከፈለም ከተባለ ዲኤችኤስ ወይም ዩኤስሲአይኤስ ምን ሊያደርግ እንደሚችል አይታወቅም። እንግዲህ የሚሉት ወደ ፍርድ ቤት ሪፈር እናደርገዋለን ነው እና አለመከፈሉን በምታውቁበት ጊዜ ብዙ የደነገጣችሁ ሰዎች አሉ። አሁን ግን አዲስ የሆነ መመሪያ እንኳን አይደለም፣ ግን ዩኤስሲአይኤስ እንደገና ልትከፍሉ የምትችሉበትን መንገድ አመቻችቷል። ለምን ያህል ጊዜ ይቆያል አይታወቅም። ስለዚህ ሊንኩን ከታች አስቀምጥላችኋለሁ። ፕሊዝ በተቻላችሁ መጠን አሁኑኑ ለመክፈል ሞክሩ። ጊዜ እንዳትቆዩ። ምክንያቱም ምን ያህል ሊቆይ እንደሚችል እኔም አላቅም ወይም ማናችንም አናቅም። ስለዚህ ሚስ አርጋችሁ እንዴት ላረግ የምችለው እንዴት ነው መክፈል የምችለው ምክንያቱም ወረቀቱን ከላኩልኝ በኋላ ኤክስፓየር አድርጎብኛል አሁን ለመክፈል አልቻልኩም ለምትሉ ሰዎች ሊንኩን ከታች አስቀምጥላችኋለሁ። ቶሎ ብላችሁ አሁኑኑ ለመክፈል ሞክሩ። ችግሩ ምንድነው? ዩኤስሲአይኤስ ይሄንን ሬጉሌሽን ሲያወጣ ኖቲሱን ወይም ደግሞ 102 ብር ክፈሉ የሚለውን ወረቀት ይልካል። ከላከ በኋላ ወረቀቱን ከላከላችሁ በ30 ቀን ውስጥ ነው መክፈል ያለባችሁ። ኦንላይን አፕላይ ያደረጋችሁ ሰዎች ደግሞ ኦንላይን ኖቲሱን አፕሎድ ያደርጉታል። በዛ በ30 ቀን ውስጥ ግን መክፈል አለባችሁ። ብዙ ሰው የኦንላይን አካውንቱን ቼክ አያደርግም እውነት ለመናገር። ዩኤስሲአይኤስ ደግሞ ወረቀቱን ከላከ በኋላ አንዳንድ ጊዜ ቀኑ ካለፈ በኋላ መክፈል ያለባቸው ቀን ካለፈ በኋላ ነው ወረቀቱ የሚደርሰው ጠበቆቻቸውም ቢሮ እነሱም ቤት የሚደርሰው እና በዚህ ጊዜ ለመክፈል በሚሞክሩበት ጊዜ ሲስተሙ አይቀበልም ነበር። አሁን ግን በዚህ ሊንክ ተጠቅማችሁ ቶሎ ለመክፈል ሞክሩ። ጠበቆቻችሁም ቢሆን እያንዳንዱን ሰው በዚህ ቀን ክፈል በዚህ ቀን ይሄ ነገር መጥቶልሃል ምናምን ላይሉ ይችላሉ። ስለዚህ ፕሊዝ በየጊዜው ሬጉላርሊ አካውንታችሁን ኦንላይን ፋይል ያደረጋችሁ ሰዎች አካውንታችሁን ቼክ አድርጉ። በተጨማሪ ደግሞ ፔፐር ፋይል ያደረጋችሁ ከአመታት በፊት ጠበቆቻችሁን ለማግኘት ሞክሩ። እድሜያቸው ገፋ ያሉ ሰዎች ሊኖሩ ይችላሉ፣ ወይም ደግሞ ችለው ኮምፒውተር ላይ ሳይን አፕ አድርገው ይሄን ነገር መክፈል የሚያቅታቸው ሰዎች ሊኖሩ ይችላሉ። እነሱንም የምትችሉ ከሆነ እርዷቸው። የማትችሉ ከሆነ ደግሞ በጣም የሚከብዳችሁ ከሆነ የኛንም ቢሮ ኮንታክት ለማድረግ ሞክሩ። ልንረዳችሁ እንችላለን። ምክንያቱም ብዙ ጊዜም አይፈጅም። በጣም አጭር ደቂቃ የደቂቃዎች ስራ ነው። ስለዚህ ፕሊዝ የሚጠቅማችሁ መረጃ ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።